ወዳጆች ተመልካቾቻችን እየተከታተላችሁ የምትገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት የሚተላለፍላችሁን ሃይማኖተ አበው የተሰኘው መርሃ ግብራችን ነው። ለዛሬ በሃይማኖተ አበው መርሃ ግብራችን ሰቆቃወ ድንግል ሐሳብ ያነሳን ይገኛል። በተለይ በአባ ጽጌ ድንግል ድርሰት ሌሎችም ሊቃውንት ደርሰውታል በሚባልበት ድርሰት ላይ በወርሃ ጽጌ በመጣ ቁጥር የሚቆመው ከማኅሌተ ጽጌ ቀጥሎ ይሄ ነውና የሚቆመው ምስጋናው ይሄ ነው። የእመቤታችን ሐዘኗንና ልቅሷን ችግሯን የደረሰባትን ሁሉ መከራ የሚያስታውስ መጽሐፍ ነው። በዚህ ሐሳብ ላይ የተለያዩ ሐሳቦችን ለማንሳት ከመጋቢ ብሉይ ዕዝራ ውይይት እያደረግን እንገኛለን። አብራችሁን ስለሆናችሁ እጅጉን እናመሰግናለን። ሐሳብ እንሂድና ምናልባት በእመቤታችን በድንግል ማርያም ሐዘኗን ልቅሷን ማንሳት በጣም እጅግ የሚያስፈልግና እጅግም ልብን የሚነካ ችግር እንዳጋጥማት መከራ እንዳጋጥማት ይታወቃል። ከልጇ ከወዳጇ ጋር እንዲሁም ከቅዱስ ዮሴፍና ከቅድስት ሶሎሜ ጋር እንዲህ አይነቱ መከራ ሊቁ ሲገልጸው በዚህ ሰቆቃወ ድንግል ነው ብሎ የእመቤታችን ለቅሶ ሐዘን ብሎ ነውና የገለጸው። ልናስታውሳቸው በምንችላቸው አግባብ አንድ ሁለት ሐዘኗን የገለጸበት አንቀጾችን ብናነሳ ሐዘኗን የገለጸበት ቃላትን ብናነሳ ለምሳሌ እመቤታችንን በምን አይነት መንገድ ሐዘኗን ገልጦላታል ሊቁ? ይሄን ብናነሳ መልካም። እንግዲህ የእመቤታችን የቅድስት ድንግል ማርያምን ሐዘን የገለጸበት መንገድ እመቤታችን ቅድስት ድንግል ማርያም በቦታው ሐዘኑ ሲደርስባት የተገኘ የመሰለ ያክል ገለጻ አስቀምጠዋል። በአንድ በኩል የራሱን ስሜት ለማስተጋባት በሕዝቡ ዘንድ ለማስተጋባት ርኢክሙኑ ነአሰ ደክታመ ድሃ ችግረኛ ምንም እንደሌላት የተሰደደችውን ድሃ አስመስሎ ገልጿታል። እናታችን ቅድስት ድንግል ማርያም ስደትን ስናስታውስ የሌለው ሰው ነው የሚሰደደው። የሚበላ የሚጠጣ የሚለበስ ያጣ ሰው ነው ከሀገሩ ከቀየው የሚሰደደው። የእመቤታችን የቅድስት ድንግል ማርያም ስደት ግን ይህ አይደለም። የሚበላን ፍለጋ አይደለም የተሰደደችው። የሚለበስ አጥታ የሚለበስ ፍለጋ አይደለም የተሰደደችው። ከዚህ አንጻር ስደትንና ስደትን ሲያነጻጽር አንዲት ድሃ አላያችሁምን? ሀዚላ ሕፃናን ዘተአይል ገዳመ ራሱ እንደነበረ ቆሞ እያየ ያክል በቃ እያየ እግር በእግር ጋዜጠኛ እንደሚዘግብ የዘገበው ያክል ነው። በቦታው ተገኝቶ ስሜቱን ተረድቶ በዚህ አጋጣሚ መጻሕፍቱን ስንመረምራቸው ስናያቸው ሊቃውንት ሲደርሱ ኃላፊያቱንም መጻእያቱንም ነው የሚደርሱት። አባ ጽጌ ድንግል በ14ኛው ክፍለ ዘመን ላይ ወይም አባ ገብረ ኢየሱስ የጠቀስናቸው ሊቃውንት የዚህ የሰቆቃወ ድንግል ደራሲ የደረሰው ኃላፊውን ነው። በ14ኛው መቶ ክፍለ ዘመን ሆኖ በአንደኛው ዓመተ ምህረት ላይ የተከሰተውን ነው እየተናገረ ያለው እና በዛ ቆሞ እንደተናገረው ገልጾ ሲያስቀምጥልን በእርግጥም በመንፈስ ቅዱስ ገላጭነት አባቶቻችን እንደሚናገሩ የሚያሳይ ማሳያ ነው። አላያችሁምን? አምሃልኮክን በኃይሉ ወበጽንኡ ለገዳም አዋልደ ኢየሩሳሌም አምላችኋለሁ። ድንግል ማርያምን ካያችኋት እኮ ነው። እሷ በገዳም ነው በበረሃ ነውና ስትዞር ያለፈችው። እናንተ ተራራዎች አምላችኋለሁ፣ ካያችሁ ንገሩኝ። ልክ በረሃ ለበረሃ እየተንከራተተ በህሊናው ይንከራተታል። በአካል አንድ በዓት ውስጥ ሆኖ ነው ያለው። ግን መንፈስ ቅዱስ ደግሞ በዓለም ላይ ያለውን ገጽታ እንዲያዩ መነጽራቸው መጽሔታቸው ነውና ልክ ነቢዩ ኢሳይያስ ምዕራፍ 53 ላይ የጠቀሰውን ገና በ7ኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት ቆሞ ነው እንግዲህ ትንቢተ ኢሳይያስን የደረሰው ደራሲው ወይም የተናገረው ነቢዩ። ተሰቃየ፣ ታመመ፣ ተቸነከረ፣ ለመታረድ እንደሚነዳ ጠቦት ተነዳ፣ ተጨነቀ፣ መልኩንና ይዘንድ ደምግባት የለውም እስኪል ድረስ ወደፊት የሚሆነውን ነው። ይሄ ማለት ኢየሱስ ክርስቶስ እንደተሰቀለ ሆኖ ነው እያየ ያለው ማለት ነው። በመንፈስ ቅዱስ መነጽርነት ያው እናየው ዘንድ ደምግባት የለውም። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ እኮ መልኩን ለማየት የመጡ ሰዎች ነበሩ። እጅግ መልኩ ያማረ ነው ከመባሉ የተነሳ ማለት ነው። እሱ እያየ ያለው ግን ተሰቅሎ ነው። ተሰቅሎ ደም በፊቱ ለብሶ በፊቱ ደም ሲንዠቀዠቅ ሲወርድ እያየ ልክ እንደ ውሃ ፏፏቴ ሲወርድ እያየ እናየው ዘንድ ደምግባት የለንም ብሎ ነቢዩ ኢሳይያስ እንደተናገረው ሁሉ አባቶቻችን ሊቃውንት የሊቃውንት ሁሉ ሰብሳቢና አንደበት መንፈስ ቅዱስ ነው።
ከዚህም የተነሳ ነው አዋልድ መጻሕፍት፣ ድርሳናት የመጽሐፍ ቅዱስ ገላጮችና የመጽሐፍ ቅዱስ ማብራሪያዎች እንጂ ራሳቸውን የቻሉ ከመጽሐፍ ቅዱስ ተገንጥለው የቆሙ አካላት ወይም የቆሙ መጻሕፍት እንዳልሆኑ ቤተክርስቲያናችን የምትናገረው። በብሉይ ኪዳን የነበረውን ስናነሳ ነቢይ ኢሳይያስን አነሳን። በአዲስ ኪዳን የነበረው ደግሞ የሰቆቃወ ድንግል ደራሲ እመቤታችን ቅድስት ድንግል ማርያም መከራ ሲደርስባት፣ ሐዘን ሮሮ ሲደርስባት እያለቀሰ እኮ ነው። እኛ ላናለቅስ እንችላለን፣ ላናነባ እንችላለን። የእመቤታችን የቅድስት ድንግል ማርያምን መከራ ያየ ሁሉ ያንባ ያልቅስ ነው የሚለው። ያንባ ያልቅስ ድሃ አስመስሎ ገልጿታል። በሌላ መንገድ ደግሞ ነአሰ መርዓተ ይላታል። ትንሽ ብላቴና ወይም ሙሽራ አትሰደድም። እናታችን ቅድስት ድንግል ማርያም ደግሞ የሰማይና የምድር ሙሽራ ናት። ስለዚህ ይህችን አላያችሁም ወይ ብሎ ይናገራል። የገለጸበት መንገድ አንደኛው ይሄ ነው። በመንገድ ደግሞ በእመቤታችን በቅድስት ድንግል ማርያም ቦታ ቆሞ ደግሞ ድርሰቱን ይገልጻል። ይሄ ማለት ነው አይቴ ያለው ታናሜ ወኤልሳቤጥ እንተ እምአዝማዴ ይብኪያኒ ሊተ በእንተ ንግደቴ የታሉ እያለች የእመቤታችን ረሮ ለቅሶ የሚያጽናናት አጥታ እንባዋን የሚያብስላት አጥታ ያለቀሰችውን እንባ በሷ ቦታ ቆሞ የደረሰውን ድርሰት ስናይ ምን አይነት የመንፈስና ኤልሳቤጥን ለማንሳት የሚገርምና የሚደንቅ ነውና፣ ሁለተኛው በእመቤታችን ቦታ ተቀምጦ የደረሰው ድርሰት ነው፣ ወይም ደግሞ ቆሞ ማለት ነው። ልክ መከራ የሚያዘን ነው ብሎ በሷ ተገብቶ ልክ ሊቃውንቱ በአዳም ተገብቶ የአዳምን መከራ ተቀበለ ብለው እንደሚያብራሩት የቤተ ክርስቲያናችን ሊቃውንት በእመቤታችን ተገብቶ የእመቤታችንን ሐዘን ተናገረ። በሌላ መንገድ ደግሞ እኛ ደግሞ ምን ማድረግ እንዳለብን በተለይ የእመቤታችን የቅድስት ድንግል ማርያም ልጆች አማኞች በቤተ ክርስቲያናችን ስርዓተ ማህሌት ውስጥ ልዩ ትኩረት ከሚሰጥባቸው መንገዶች አንዱ ማህሌተ ጽጌ ነው። ሊቃውንቱ ተኝተው ያድሩ፣ እንቅልፍ የላቸውም። በተለይ ሰቆቃወ ድንግል ላይ ሲደረስ እንግዲህ 2 ሰዓት ላይ ይደወላል። እስከ 7 ሰዓት አካባቢ ማህሌተ ጽጌ ያልቃል። 7 ሰዓት ላይ መቼም ሳይቀምጡ ሳያርፉ እየጮሁ ቆይተው ሰቆቃወ ድንግል ላይ ሲደርሱ እንደ ንርስ ይታደሳሉ። ሰዓቱ እንደየአካባቢ ቢሆንም ይታደሳሉ። ለምንድን ነው ይባል? የእመቤታችን ሐዘን ያድሳቸዋል። እመቤታችን ለእኛ ስትል ተሰዳለች፣ መከራ ተቀበላለች እያሉ ይህንን መከራ እንደሚቀበሉ ሊቃውንቱ ይናገራሉ። ከዚህ ጋር እንግዲህ ለእኛ ምን ብሎ ነው የተናገረው? በእኛ ቦታስ ብለን ስናይ ደግሞ ብክዩ ህዙናን ሀሌክሙ ስደታ ወላህው ፍስሐን ተዘኪረክሙ ብዝሃ ሰናይታ። የእመቤታችን የቅድስት ድንግል ማርያምን ስደት እያሰባችሁ እናንተ ሐዘንተኞች፣ የሥጋ ሐዘንተኞች አይደለም የመንፈስ ሐዘንተኞች አልቅሱ። ወላህው ፍስሐን ደስተኞች እናንተ የምትደሰቱ ሮሮ ሙሾ አውጡ። ተዘኪረክሙ ብዝሃ ሰናይታ የእመቤታችን የቅድስት ድንግል ማርያምን ርኅሩህነት፣ ደግነት፣ የዋህነት እያሰባችሁ አልቅሱ እያለ ይገልጻልና በእነዚህ መንገዶች ነው ራሱን ወክሎ ያለቅሳል፣ እየፈለገ ማለት ነው። እንደ አዳኝ የበረሃ እንስሳ እንደሚፈልግ አዳኝ አያችሁ ወይ አላያችሁም ወይ በዚህ ስታልፍ አላያችሁምን እያለ ይፈልጋል። በእመቤታችን ቦታ ሆኖ ደግሞ ደርሷል። በሌላ መንገድ ደግሞ እኛ ምን ማድረግ እንዳለብን ማስቀመጥ የሚገርም ነው። የአበው የድርሰት አጻጻፍ በራሱ ምን አይነት መንገድ እንዳለውና እጅግ የተሻለ በተለይ ለአሁኑ ትውልድም የድርሰት አጻጻፍ መንገድ እንደሚሆን ነው። ምናልባት ካለው ከተነሱ ሀሳቦችን በነገራችን ላይ ድርሰትን ስንል ያው ሰዎች ከራሳቸው ፍላጎት ተነሳስተው ካለው ነባራዊ ሁኔታ ጋር ተነሳስተው የሚደርሱ ደራሲያን አሉ። የቤተ ክርስቲያናችን ድርሳናት ግን ደራሲዎች ስንል አድራሺው መንፈስ ቅዱስ ነው። እነሱ መንፈስ ቅዱስ የሚጠቀምባቸው ምክንያቱም አባቶች ከስጋዊነት ወደ መንፈሳዊነት ሲመጡ ማለትም የስጋን ሐሳብ ለቀው የመንፈስን ሐሳብ ለመላበስ በምድር ያለውን አገልግሎት ትተው በሰማይ ያለውን አገልግሎት ተጎናጽፈው እግዚአብሔርን ለማገልገል ሲሰለፉ ምን ብለው ነው የሚነሱት ከተባለ በእግሬ ተራመድበት ይላሉ።
በአይኔ እይበት ይላሉ፣ በአንደበቴ ተናገርበት ይላሉ። ስለዚህ ሲናገሩ መንፈስ ቅዱስ ነው የቃኛቸው ማለት ነው። ውስጠኛውን ሀበነ እግዚኦ አዕይንተ አእምሮ በቃ ይሄ ነው። ስለዚህ በውስጣቸው ያለው መንፈስ ቅዱስ ይቃኛቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም በእናንተ ያደረው መንፈስ ቅዱስ የምትናገሩትን እርሱ ያሳያችኋል። ሰው መንገዱን ያዘጋጃል፣ እግዚአብሔር ደግሞ አካሄዱን ያቀናለታል። ስለዚህ አንድን በጎ ሀሳብ ለማድረግ ስንነሳ የበጎ ሀሳብ ባለቤት እግዚአብሔር ደግሞ እንዴት ማድረግ እንዳለብን ምን መስራት እንዳለብን ቃኝቶ ወደ ራሱ ዓላማ ያሰማራናል ማለት ነው። ስለዚህ ድርሰት ስንል ያው በዓለም ካሉ ድርሳናት የምንለየው የመንፈስ ቅዱስ ደራሽነት ነው። መጽሐፍ ቅዱስ ራሱ ድርሰት ነው። የማን ድርሰት ነው ካለ የእግዚአብሔር ድርሰት ነው። እግዚአብሔር ለሰው ልጆች የደረሰው ድርሰት ነው። ለሐሳቡ ለዓለማዊ ጥበብም እንኳ የራሱን አሻራ እንደተወና ለየት ያለ እይታ እንደሆነ በተለይ ብዙ ከዓለም የምናያቸው ድርሰቶች ይኖራሉና ለነዛ ራሱ ነው መሰረቱ የዚህ አጻጻፍ መንገድ እጅግ የተሻለ እንደሆነ ነው። በተለይ ደግሞ ሀዘኗን የእመቤታችንን ለቅሶና ሀዘን በራሱ ሆኖ አብሮ በግርግር ተከትሎ እንደጠፋው አካል እንደሚያሳድዱ አካል ሳይሆን ጠፍታው እንደሚፈልግ አካል ሆኖ ሲጽፍ ከዛም በላይ ደግሞ እኛ ምን ማድረግ እንዳለበት በሚጽበት አንገድ ላይ የተቀመጠው ሐሳብ እጅግ የተሻለ ስለሆነ ነው ይሄን ያነሳሁት። የተወደዳችሁ ተመልካቾቻችን ሃይማኖታዊ የተሰኘው መርሃ ግብራችን እየተከታተላችሁ ትገኛላችሁ። ዛሬ እያነሳን ያለነው በሰቆቃወ ድንግል የእመቤታችን ለቅሶና ሀዘን በሚታሰብበት በዚህ ድርሰት ቅዱስ አባ ጽጌ ድንግል እንዲሁም ደግሞ ሌሎች ሊቃውንት ደርሰውታል በሚባልበት መጽሐፍ ላይ ነው እንግዲህ ዛሬ ሐሳባችንን እያነሳን ያለነው። ከኔ ጋር ደግሞ መጋቢ ብሉይ እዝራ ዝዋይ ሐመረ ብርሃን ቅዱስ ገብርኤልና የትምህርት ቤቱ ማሰልጠኛው ትምህርት ቤት አለው ወደ ኮሌጅ ያደገ ትምህርት ቤት አለ። የሱ እርሰ መምህር ናቸው። አብራችሁ ስለሆናችሁ እጅጉና መሰግሰን መተናል። ሃይማኖታዊ የተሰኘው መናገራችን እየተከታተላችሁ ትገኛላችሁ። አብራችሁን ሁኑ። እስቲ ወደ ሌላኛው ሐሳብ እንምጣና እመቤታችን ድንግል ማርያም ሀዘኗ እጅግ ከፍተኛ እንደሆነ ሊቁም የገለጸበት እርሶም ያብራሩት መንገድ በጣም እጅግ የተሻለ ነው። እሱ የገለጸበትን ሊቁ የገለጸበትን መንገድ ስለሆነ ማለት ነው። እዚህ ጋር ግን ሳናነሳው የማናልፈው ጉዳይ የእመቤታችን ለቅሶ ሀዘን ሊቁ የገለጸበት እጅግ ከፍተኛ እንደሆነና ሰው እንደው እናት ምድራዊ እናት ልጇ አደጋ ላይ ሲወድቅ የሚደርሳትን እጅግ ሀዘን በጣም አንድያ ልጅ ያላትን ሌላ ልጅ የሌላትን ከምንም በላይ በችግርና በሀዘን የወለደችውን ልጅ እንዲጠፋባት የማትፈልግን ሴት የማትፈልግን እናት አይነት ሀዘን ነው እያነሳ ያለው። ከዚህም በላይ ነውና እጅግ ከፍተኛ በሆነ ቋንቋ ቃላት ነው የሚገልጸውና በዚህ ረገድ ግን እመቤታችን ድንግል ማርያም አምላክን ሰውም አምላክም የሆነውን በተዋሕዶ የከበረውን ክርስቶስን እንደወለደች እመቤታችን ድንግል ማርያም ሁሉን በልቧ ይዘው እንደነበር ይታወቃል። መጽሐፍ ቅዱስም ይህን ነገር ነው የሚናገረው። ከዚህ ጋር ጠንከር ያለ ሀሳቦች ስለሚነሱ አጽንኦት ልንሰጥባቸው የሚችሉ ሀሳቦች ስለሆኑ ነው። እመቤታችን ድንግል ማርያም አምላክ ወሰብ ወይም ደግሞ በተዋሕዶ የከበረ ጌታ እንደወለደች ታውቃለች፣ በልቧም ትጠብቀው እንደነበር ይታወቃል። ይሄ ሀዘን ግን ምን ያሳያል? ከዚህ አኳያ እንድንመልሰው ነው። እመቤታችን ቅድስት ድንግል ማርያም የወለደችው አምላክ እንደሆነ ታውቃለች። ምክንያቱም በድንግልና ጸንሳ በድንግልና ከመውለዷ በፊት ከሰማይ ሰማያዊ ብስራትን ይዞ የመጣው ታላቁ መልአክ ቅዱስ ገብርኤል በ6ኛው ወር ወደ እርሷ በመጣ ጊዜ በሉቃስ ወንጌል ምዕራፍ 1 ከቁጥር 35 ጀምሮ እንደተጻፈው እመቤታችን ቅድስት ድንግል ማርያም በድንግልና በንጽህና ራሷ ለእግዚአብሔር ለይታ እንድትኖር በቤተ መቅደስ የምትኖር ብላቴና ናት። በዚህ ጊዜ ቅዱስ ገብርኤል ከመጣ በኋላ ደነገጠች ነው የሚለው። አመጣጡ በሌላ አመጣጥ ስለሆነ እመቤታችን ቅድስት ድንግል ማርያም መላእክት አያስደነግጧትም፣ ምክንያቱም ከመላእክት ጋር አብራ ስላደገች ማለት ነው። ነገር ግን አመጣጡ ይዞት የመጣው የምስራች አስደንጋጭ ነው። እንዴት ሊሆን ይችላል የሚያስብል ነው። ስለዚህ መልአኩ ያላት ምንድን ነው? ከሶስቱ ቅዱስ አንዱ ቅዱስ እርሱ በማህፀንሽ ያድራል፣ የልዑል ኃይል ይጋርድሻል፣ እርሱ የእግዚአብሔር ልጅ ይባላል ብለዋታል። ከሶስቱ ቅዱስ አንዱ ቅዱስ ማለት እግዚአብሔር ነው ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና እንድትወልድ ያስቻላት ራሱ እግዚአብሔር እንደሆነ አስቀድሞ ተነግሯታል። እሷ ራሷ እንዴት ይቻላል እንበለ ዘር ምድር እትወተ እንበለ ምት ድንግል ጽንሰተ፣ ካለ ዘር ከመሬት ምርትን ወይም ቡቃያን ካለ ባል ደግሞ ከድንግል
ልጅን ማግኘት ይቻላል ወይ ብላ ስትለው ታላቁ መልአክ ቅዱስ ገብርኤል ደግሞ እስመ አልቦ ነገር ይሳነው ለእግዚአብሔር ባላት ጊዜ ይኩነን ያለችው ቃልዋን ምክንያት አድርጎ አካላዊ ቃል ከሶስቱ ቅዱስ አንዱ ቅዱስ የተባለው አካላዊ ቃል በእመቤታችን በቅድስት ድንግል ማርያም ማህፀን አድሮ ከስጋዋ ስጋን ከነፍሷ ነፍስን ነስቶ እንደተወለደ እሷ ታውቃለች። ይህንን ታውቃለች። ይህንን እያወቀች አምላክ መሆኑን እያወቀች አምላክ መሆኑን እየተረዳች ማልቀሷ ለምንድን ነው? ይህ ሐዘን የሚያሳየው አንደኛ እናት ናት። እናት ደግሞ ልጅሽ ይገደላል ስትባል በእናት ቦታ ሆኖ ተቀምጦ ስሜቱን ማድመጥ ግድ ይላል። እመቤታችን ከእናትም በላይ እናት ናት። ሌሎች እናቶች ተቀዳሚ ተከታይ ልጅ ሊኖራቸው ይችላል። እናታችን ቅድስት ድንግል ማርያም ግን ተቀዳሚ ተከታይ የሌለውን ልጇን ነጥቀው ሊገድሉብሽ ነው እየተባለች ያለችው። ከዚህ የተነሳ የለበሰችው ስጋ ነው። ስለዚህ መራራ እንባ ታለቅስ ጀመር። በዛ ቦታ ሆኖ ሊቁ ደርሶታል። አንድ ይሄ ነው፣ እናት ናትና እንደ እናትነቷ። በሌላ መንገድ ደግሞ አምላክ ነው፣ ደግሞም ሰው ነው። እንደ ሰውነቱ ሟች ነው። ሰው ሟች ነው፣ እሱ ደግሞ ለሞት መጥተዋልና ተላልፎ ሊሰጥ መጥተዋልና መቼ እንደሚሞት መቼ ተላልፎ እንደሚሰጥ በመጻሕፍት የተዘገበ ቢሆንም አስደንጋጭ ክስተት በእመቤታችን በቅድስት ድንግል ማርያም እንዲከሰት ካህኑ ስምዖን ባንቺ ሆድ ውስጥ ሰይፍ ያልፋል ሲላት ቃል በቃል ነው የተናገረው። ይሄ ሰይፍ በልጄ ሊያልፍ ነው ወይ? ምን ተእከውን በኃጢአ ዚአከ፣ በአንተን በማጣት ምን ሆናለሁ? ሌሎቹ እናቶች የወለዷቸውን ልጆች ሲያጠቡ እያየው አንተን የማላስመልጥ ከሆነ ቅድም እንዳልነው ለምን ከሀገር የወጣው ብላ እመቤታችን ስታነባ ስታለቅስ የምናየው የምንመለከተው እመቤታችን አምላክ መሆኑን ተጠራጥራ አይደለም። በአንድ በኩል እናት ናት ብለናል፣ በሌላ በኩል ስጋ ለብሰዋልና እርሱ ተላልፎ እንደሚሰጥ እንደሚሞት ታውቃለች። ስለዚህ በሰይፍ ተላልፎ ይሰጣል የሚል አዋጅ ተነግሮ ስለሆነ እናታችን ቅድስት ድንግል ማርያም እንድታዝን ተገዳለች። ከዚህ ጋር ተያይዞ አታውቅም ነበር ወይ? ለምንድን ነው ለቅሶው ሐዘኑ? ምናልባት ሊቁ ከደረሰው ድርሰት በላይ መከራ ደርሶባታል ብዬ አስባለሁ። እኔ ከደረሰው ድርሰት በላይ ሊቃውንት አባቶቻችን መግለጫ ቃላት ያጣሉ። አድናቆት ሲመጣባቸው መግለጫ ቃላት በመኑ በአምሳለ መኑ አስተማስለኪ እንዳሉት ሁሉ የእመቤታችን የቅድስት ድንግል ማርያም መከራና ሐዘን መግለጫ ቃላት አጥቶ ነው እንጂ የደረሰባት መከራ ከዚህ በላይ ነው። ምንድነው የደረሰባት ካል በአንድ በኩል የሚበላ የለም። ሶበርህቡ እጎኒሃ ሰአልዋ ስኢለ ውሃ ጣት ሎሙ ዘትህቦሙ እክለ። ልጇ ያለቅሳል። ሶበኒ ሀውር በእግሩ ከመትጽሩዮ ይበኪ፣ በእግሩ ሲሄድ ተሸከምኝ ይላታል። እንዳትሸከመው ጉልበት የላትም። ምክንያቱም ያው ስጋችን ጉልበት የሚሆነውን ምግብ ካላስገባ ጉልበት አያገኝም። የሚበላ አይደለም የሚጠጣታለች። ሰይጣን በአካባቢው ሰዎች ልብ አድሮ ልቡናቸውን አጨክኖባት አጽንቶባት እጅግ ተሰቃይታለች። መከራ ደርሶባታል። ጫማ የላትም። በባዶ እግር ነው እየሄደች ያለችው። እንደውም ሊቃውንቱ በዚህ ያው የቅኔ መምህራኑ በዚህ ወቅት እንደሚናገሩት እሾሆች ሁሉ የእመቤታችንና የሰሎሜ የዮሴፍን እግር ማደሪያ ያደረጉ እያሉ ይገልጻሉ። በእንቅፋቱ በእሾሁ እመቤታችን እግሯ ደምቷል፣ ተላልጧል። ይህን ሁሉ ነው የሚገልጸው። ይሄ ግን እንደው ቃላትን አምጥቶ በጥሩ ቃል ገልጾ የእመቤታችንን ሐዘን ለማግዘፍ አይደለም። የተደረገው የደረሰባት የሚበላ የለም፣ የሚጠጣ የለም፣ አሳዳሪ የለም። ጫካ ለጫካ ነው። ጫካ ደግሞ የአራዊት ሰፈር ነው። እንደውም ከዕለታት በአንድ ቀን ከዮሴፍ ጋር መሀል ላይ በዚህ እንሂድ ክርክር ገጥሞ ነበረ። እመቤታችን ልጄን ይገድሉብኛል፣ በአካባቢው አልሄድም፣ ማነው ሰው ባለበት በመንደር አልሄድም አለች። ቅዱስ ዮሴፍ ደግሞ እንጀራ እንድናገኝ የሚጠጣ እንድናገኝ
በሰፈር እንሂድ። አይ በዚህ አልሄድም አለች እመቤታችን። ቅዱስ ሚካኤልና ቅዱስ ገብርኤል ተገልጸው እመቤትህን ታዘዛት፣ ልታገለግላት ልትታዘዛት ነው አንተ የተሾምከው ተባለ። በጫካ ጉዟቸውን ጀመሩ። ከዕለታት በአንድ ቀን ውሃ ልትለምን ሄዳ እመቤታችን ውሃታ ስትመለስ የጌታችን የመድኃኒታችን ኢየሱስ ክርስቶስ የወርቅ ጫማ ነበረ ሰብአ ሰገል የሰጡት። ያ ጠፍቶ አገኘችው። ውሃም ላላገኝ የልጄንም ጫማ አስጠፋሁ አስወሰዱ ብላ መራራ እንባ ለቀሰች። ሰሚኦ ሕፃን ለእሙ ገአራ ባረከ ኮካ ወአንቃአ ማየ እምታይተ እግራ። የእናታችን የቅድስት ድንግል ማርያምን መራራ ለቅሶና ሐዘን ሰምቶ ሕፃኑ የእንባዋን በፊቷ ያለውን እንባ ጠረገላት። ከዛ የተረገጡት ድንጋይ ባርኮ ውሃ አደረገ። ወአንቃ ማየ እምታይተ እግራ ውሃ እንዲፈልቅ አደረገ። ከመ ይስተይዋ ሰብአ ሀገር ለይእቲ ማየ አምረራ። ያችን ውሃ ግን ክፎች ከበረከት ማዕድ እንዳይቀምሱ እግዚአብሔር ያረቃቸዋል፣ ክፎች ስለሆኑ ማለት ነው። ስለዚህ ያችን ውሃ ቀምሰዋት ሕይወት እንዳትሆናቸው መራራ አደረጋት። ወለርሆቃን ፈውሰ ወጥም ተገብራ። ምናልባት በዚህ አጋጣሚ ልንገነዘበውና ልንረዳው የሚገባን በቤታችን ያለው በእኛ ውስጥ ያለው የሕይወት ውሃ ጣፍጦን ወይም የሕይወት ውሃ መሆኑን ካልተገነዘብን መራራ ሆኖብን ለሌላ ግን ፈውስ እየሆነን ያለው። ከዚህ ጋር ተያይዞ እናታችን ቅድስት ድንግል ማርያም አንዳንድ ጊዜ ትደሰት እንደነበረም ደራሲው ተናግረዋል። ምዕረት ትፌሳ ሶበተ ሐዘን ለሕፃን ወላዲቱ ረእያ ዘይገብር ተአምረ ወመንክረ በውስተ በአቱ። በመንገዱ በሚጓዙበት ጊዜ አንዳንድ ጊዜ ትደሰት ነበር የሚያደርጋቸው ድንቃ ድንቅ ስራዎችን እያየች። ወአምአጻቅ ወአዲ እንዘይሃልፍ በፍኖቱ አኢባነ ረሰዮም ለአግማል አምስቱ። 5 ግመሎች እያለፉ ሳለ እንዳያልፉ መንገድ ዘጉባቸውና ድንጋይ ያደረጋቸው እዛ። ይህን ድንቃ ድንቅ ስራውን ስታይ ድንግል ማርያም ትደሰት ነበረ ብሎ ሊቁም ገልጾታልና፣ ስለዚህ በዋናነት እመቤታችን ቅድስት ድንግል ማርያም ታዝን የነበረው ታለቅስ የነበረው መራራ እንባ ታፈስ የነበረው እንደ እናትነቷ እናት ናት። እንደ ሰውነቱ ተላልፎ እንደሚሰጥ ታውቃለች። ከዚህ ባሻገር ደግሞ እናታችን እመቤታችን ቅድስት ድንግል ማርያም የሔዋን ምትክ ናት። ሔዋን ከገነት ተሰዳለች። እሷም ትንቢትም ራሱ አንድ ነገር ነው ለማለት ወደ ውይይታችን መጠቃለያ ነው ያለነውና ምናልባት መለመን፣ መሰደድ፣ መራብ፣ መጠማት፣ ችግር ላይ መውደቅ፣ ማልቀስ እነዚህ ሁሉ የስጋ ስራዎች ናቸው፣ ወይም ደግሞ ሰው በመሆኑ ያገኛቸው ችግሮች ናቸው በአምላካችን በመድኃኒታችን በኢየሱስ ክርስቶስ በኩል ማለት ነው። ከዚህ ጋር አንጻር የእግዚአብሔር ቅን ፈራጅነት አንጻርና አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆነ ስንል በተዋሕዶ የከበረ ጌታ ነውና ፍጹም አምላክ ፍጹም ሰው ነው። ከነዚህ ከሁለቱ አንጻር የክርስቶስን በዚህ በስደቱ ጊዜ ያገኘውን መከራ መግለጽ እንችላለንና ከነዚህ ከሁለቱ አንጻር ምን ሐሳብ ሊሰጥ ይችላል? በነገራችን ላይ አለመሰደድ ይችላል፣ እሱ አለመሞትም ይችላል። ነገር ግን በፈቃዱ እርሱ በሰው ልጆች ዘንድ የሚከናወኑትን በሙሉ ፈጽሟል። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ብሎ ሊቁ ዘግቶታል። ከኃጢአት በስተቀር መሰደድ ኃጢአት አይደለም፣ መራብ ኃጢአት አይደለም፣ ማልቀስ ኃጢአት አይደለም። ስለዚህ ምናልባት ማልቀስ ኃጢአት አይደለም ሲባል በኃጢአት አማካኝነት አይደለም ወይ የሚመጣው የሚል ጥያቄ ሊነሳ ይችላል። ያ የሰውነት ስራ ነው። ለቅሶ የመጣው ከአዳም ኃጢአት በኋላ ነው። ኢየሱስ ክርስቶስ ደግሞ ዳግማዊ አዳም ነው። ዳግማዊ አዳም ስለሆነ ስጋ ለብሰዋልና በበህቀ ልህቀ በጥቂት በጥቂት ሲያድግ ለሕፃናት ለሰው ልጆች የሚያጋጥማቸውን መከራዎች በሙሉ ተቀብለዋል። ይህንን ጽዋ ቀምሰዋል። ይህንን ጽዋ በመቀመሱ አለመቻሉን አያሳይም። ለምን ቢባል ለምሳሌ የዮሐንስ ወንጌል ምዕራፍ 11 ከቁጥር 32 ጀምሮ ያለውን ፍሬ ሐሳብ ስንመለከት ማርያም ስለ ወንድሟ ሞት ስታለቅስ አይቶ አለቀሰን የሚለው እንደሚያስነሳው ያውቃል። ሊያስነሳው እየሄደ አለቀሰ ነው። ሰው ያለቅሳል። የሰውን እንባ፣ የሰውን ችግር፣ የሰውን መከራ ያየ ሰው በውስጡ
የማልቀስ ስሜት ያድርበትና ያለቅሳል፣ ያነባል። ስለዚህ በቅን ፈራጅነቱ እርሱ እኔ አምላክ ነኝ መከራ ልቀበል አይገባኝም አላለም። እንደ ሰውነቱ ለሰው ልጆች የሚደርስባቸውን ነገሮች በሙሉ ተቀብለዋል። እሱ መምህር ነው፣ አርአያ ነው። አንዳንዴ ምእመናን፣ ካህናት፣ የቤተ ክርስቲያን አገልጋዮች ሲሰደዱ እግዚአብሔር የለም ወይ ሁላ የሚባልበት አጋጣሚ አለ። እንደ እግዚአብሔርም አለ፣ ራሱ ተሰዷል። ለምንድን ነው ቢባል ክርስትና የመከራ ጉዞ ነው፣ በመከራ የተመሰረተ ነው። እርሱ ራሱ ባለቤቱ መከራውን በስደት ነው የጀመረው፣ በስቅለት ነው ያጠናቀቀው። ይህን ሁሉ የመጣበት ዋና ዓላማ ነው። ዓላማውን ስንገነዘብ እርሱ ራሱ ለምን ተሰደደ? የአዳምን ስደት ለመመለስ፣ ጣዖታትን ለማፍረስ፣ ትንቢትን ለመፈጸም አስቀድሞ ወደ ምድረ ግብፅ እንደሚወርድ እንደሚሰደድ ነቢዩ ሆሴዕ ምዕራፍ 11 ቁጥር 1 ላይ አስቀምጧል። ይሰደዳል፣ ተላልፎ ይሰጣል። ይጉየዩ ወይታፈሩ ሰራዊተ ሄሮድስ ጸሩ ዘበላዕሌሁ እኩየ መከሩ ተብሎ እስኪነገር ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ በመከራ አልፈዋል። ከሰውነት አንጻር ይሄ ነው። ከአምላክነት አንጻር ያደረጋቸው ሰውና አምላክ ነው እያልን ያለ ነው እና በሰውነት እነዚህ መከራዎች አጋጥመውታል። በአምላክነቱ ደግሞ እኛ እግዚአብሔር ኃያል ወመስተአግስ ብሎ ቅዱስ ዳዊት ይናገራል። እግዚአብሔር ኃይለኛ ነው፣ ደግሞ ታጋሽ ነው። በምድር ላይ ያለን ባለስልጣኖች፣ በምድር ላይ ያለን ባለሀብቶች በሀብታችን በደቂቃ ልናደርጋቸው የምንፈልጋቸው ነገሮች እናደርጋለን። ፍለጠው ቁረጠው ነው። እግዚአብሔር ግን አይደለም። ኃያል ነው፣ ማድረግ እየቻለ ግን ዝም አለ። ሄሮድስን እኮ ማጥፋት ይችላል። ሲጀመር ሰራዊቱ ገና ከመምጣታቸው በፊት ባሉበት ማድረግ ይችል ነበረ። ነገር ግን እሱ የአምላክነት ባህሪው ችኩልነት አይደለም፣ ታጋሽ ነው። ታጋሽ እንደመሆኑ መጠን በአምላክነቱ ታግሶ እነዚህን መከራዎች አሳልፈዋልና እመቤታችን ቅድስት ድንግል ማርያምን በዚህ መንገድ ይህንን መከራ ተጎንጭታለች። የእኛ ድርሻም ይሄ ነው ይሁን ያለው። በተለይ ሰቆቃወ ድንግልን ስናነሳ ባለንበት ወቅት ባለንበት ዘመን ሰቆቃወ ቤተ ክርስቲያን ሆኗል። በየቤተ ክርስቲያናችን እንደሰማነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተቃጥላ ወንድሞቻችን ካህናት መታረድ ብቻ አይደለም ተቃጥለው ቤተ ክርስቲያን በእንባ በለቅሶ በሰቆቃው ነው ያለችው። ዘመኑ ሰቆቃወ ድንግል ነው። ሰቆቃወ ቤተ ክርስቲያንም እየታየ እየተገለጸበት ያለበት ወቅት ነውና እግዚአብሔር ስለሌለ አይደለም። ክርስትና በመከራ ታልፎ የክብር አክሊል የሚቀዳጁበት ሕይወት ስለሆነ ነው። በጣም እናመሰግናለን። ዛሬ የተነሱት ሀሳቦች እጅግ ጥሩ ሀሳቦች ናቸው። ምናልባት በሰቆቃወ ድንግል መነሳት ያለባቸው ሀሳቦችን ያነሳ ነው ለዛሬ። በሌላ ጊዜ ደግሞ ሌላ ሀሳብ እናነሳለን። የተወደዳችሁ ተመልካቾቻችን ለዛሬ ያነሳ ነው በሰቆቃወ ድንግል የእመቤታችን የድንግል ማርያም ለቅሶና ሐዘን በሚታወስበት ሀሳብ ማለት ነው። እንዴት ነው ከምን አኳያ ሊታይ ይገባል? የእሷስ ሐዘን በሊቁ አደራረስ በምን መንገድ ተገልጿል? ከዛም በተጨማሪ እመቤታችን ድንግል ማርያም አዘነች፣ አለቀሰች ከምንም በላይ ከቃላት በላይ በሆነው ሐዘን ስናስብ በዚህ ረገድ ደግሞ አምላክን የወለደችውና እንዴት ነው የሚስማማው የሚለው ሀሳቦችንም አንስተናል። በጠቅላላ ያሉ ሀሳቦችንም መጋቢ ብሉይ እዝራ የተለያዩ ሀሳቦችን አንስተዋል። አብራችሁን ስለሆናችሁ እጅጉን እናመሰግናለን። መምህር እጅግ በጣም እናመሰግናለን። ምክንያቱም የተለያዩ ሀሳቦችን ሰጥተውናል። በቀጣይ ጊዜ እንገናኛለን። አምላካችን እግዚአብሔር ለዛ ሰው ይበለን። በጣም እናመሰግናለን። ተመልካቾቻችን ለዛሬ ይህንን ይመስላል። አብራችሁ ስለነበራችሁ እጅጉን እናመሰግናለን።